አንድ ሰው ከመኪናው ወርዶ ወደ መናፈሻ ሲያመራ አንዲት ወጣት በከፍተኛ ችኮላ ስልኳን አግዳሚ ወንበር ላይ ረስታው ስትሄድ ተመለከተ። ሰውየውም ወደ ወንበሩ ጠጋ ብሎ ስልኩን አነሳው። ገና እንደያዘው ወዲያው ስልኩ መጮህ ጀመረ። ጥሪውን አንስቶ ምንም ሳይናገር ዝም ብሎ ማዳመጥ ጀመረ። ከሌላኛው ወገን የሚሰማው የእናቷ ድምጽ በለቅሶ ተሰማ። ልጄ እባክሽ አባትሽ እየተባባሰበት ነው። ለትምህርትሽ ተበድሮ የነበረው ገንዘብ ለቀዶ ጥገና ለመክፈል ተገደናል። ስለዚህ ትምህርትሽን ብታቋርጭ ይሻላል። ከዚህ በላይ አቅም የለኝም። ልጄ ለምንድነው ዝም ያልሽው? አንድ ነገር በይኝ እንጂ አለች። ሰውየው በሰማው ነገር ልቡ በሐዘን ተነካ። ጥሪውንም በዝምታ ቀስ ብሎ ዘጋው። ብዙም ሳይቆይ ልጅቷ በድንጋጤና በላብ ተጠምቃ ተመለሰች። ጌታዬ እዚያ አካባቢ ስልክ አይተዋል ስትል በጭንቀት ጠየቀችው። እሱም ስልኩን እያሳያት ይህ ያንቺ ነው አላት። አዎ የኔ ነው አለች በደስታ። ሰውየውም የሷ መሆኑን ለማረጋገጥ በራሱ ስልክ ወደ እሷ እንዲደወል አድርጎ ካረጋገጠ በኋላ ስልኩን መለሰላት። ልጅቷ ልትሄድ ስትል ሰውየው ልጄ እባክሽ ይህንን ቦርሳ ለጥቂት ደቂቃዎች ያዥልኝ፣ መጸዳጃ ቤት ገብቼ ልምጣ አላት። እሷም ችግር የለውም ጌታዬ ብላ ተቀበለችው። ብዙ ደቂቃዎች አለፉ። ሰውየው ግን አልተመለሰም። ልጅቷ ግራ ተጋብታ ባለችበት ድንገት ስልኳ ጠራ። ያ ሰውዬ ነበረ። ልጄ አሁንም እየጠበቅሽኝ ነው አላት በስልኩ ውስጥ። አዎ ጌታዬ የት ኖት ስትል መለሰች። ሰውየውም በእርጋታ እንዲህ አላት። እኔ አልመለስም። በዛ በያሹ ቦርሳ ውስጥ $20,000 ጥሬ ገንዘብ አለ። ለአባትሽ ሕክምና ለትምህርትሽም ተጠቀሚበት አላት። ልጅቷ በሰማችው ነገር ጆሮዋን ማመን አቃታት። በሁለቱም እግሮቿ መሬት ላይ ተደፍታ ማልቀስ ጀመረች። ጌታዬ እኔ ጸልዬ ነበር። ማንም የሚረዳኝ አጥቼ ተስፋ ቆርጬ ነበረ። በመጨረሻም ፈጣሪ አንተን ላከልኝ፣ አመሰግናለሁ አለች በከፍተኛ ድምጽ። ወዳጄ ተስፋ በቆረጥክበትና ጨለማ በሆነበት ቅጽበት ፈጣሪ በማታውቀው መንገድ የቸርነት እጁን ይዘረጋልሃል። እውነተኛ ደግነት ምስጋናን ሳይሆን የሰውን ችግር መቅረፍ ዓላማ ያደርጋል። በሰው ሕይወት ላይ የምታበራው ብርሃን ላንተም በረከት ነው። ሁልጊዜም ለሌሎች ሰዎች ችግር ስሜታዊ ሁን፣ ምክንያቱም አንተ የአንድ ሰው ጸሎት መልስ ልትሆን ትችላለህ። የዕለቱ መልእክት ነው። በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ብዝት ትርፍርፍ ይበልልኝ። ከወደዳችሁት ላይክ፣ ሼር በማድረግ ፎሎ በማድረግ ተከተሉኝ። ላቭ ዩ ጋይስ። አድጎነት ነበርኩኝ። ሰላማችሁ ይብዛ።